ያንን ወደ ክሊኒካል ሪሰርች ትራንስሌት ለማድረግ የመጀመሪያው ስቴፕ ምንድነው የሚሆነው? በጣም ብዙ ሌየሮች ነው። የኢንስቲትዩቱ ኢቲክስ ኮሚቴ ያያዋል፣ የሀገሪቱ ኢቲክስ ኮሚቴ ያያዋል፣ ከዛ በኋላ ኤፍዲኤ ያያዋል። በጣም ታይት ሲሆን ደግሞ ተጠቃሚ ሊሆኑ የሚችሉ ህመምተኞች እድሉን ኦፖርቹኒቲውን የሚያጡበት ሁኔታ ሊፈጠር ይችላል። ስንት ብር ነው ሎጂካል? በተለይ ደግሞ የዩኒቨርሲቲ ተማሪዎች ሲሆኑ አንድ ኢንስቲትዩት ለሳይት ሴሌክሽን የሚያበቃው ምንድን ነው? እንዲሳተፍ የማያበረታታ አት ሴም ታይም ደግሞ እዛ ጥናት ላይ በመሳተፉ ሪዝነብል ነው የሚባለውን ኮምፐንሴሽንን ይከፍለዋል። የትራዲሽናል ህክምናን በክሊኒካል ትራያል ውስጥ ማሳተፍ የሚቻልበት መንገድ አለ ወይ? የአዲስ ህክምና የምታወዳድር ከሆነ ሌላው ይህንን የምታወዳድርበት ግሩፕ the best possible available care ማግኘት ይኖርበታል። ሊያገኙ ይችላሉ። በጣም ሳፖርት ለማድረግ ሜንተር ለማድረግ አዲስ ጀነሬሽን በጣም ዝግጁ ነኝ እኔ። ተመልካቾቻችን እንግዲህ ከረጅም ጊዜ ቆይታ በኋላ በድጋሚ መተናል። እንግዲህ ከዚህ በፊት በነበሩን ፕሮግራሞች በተለይ ደግሞ ከሐኪሞች ጋር በተገናኘ በርካታ ጥያቄዎች በውስጥም ይቀርቡልናል፣ እንደዚህ በዲስከሽኖችም የተሰነዘሩ ነበሩ እና ምንድነው ይሄም አብዛኛው የኢትዮጵያ ውስጥ ያለው የህክምና አሰጣጥ ይታወቃል እና አብዛኛው ሐኪሞቹን ደግሞ ከስራ ውጥረት ጋር በተያያዘ በጣም ብዙ ኢኖቬቲቭ የሆነ አይዲያዎች ኖሯቸው ለአዳዲስ ትሪትመንት ኦፕሽኖችን አስዩም እያደረጉ ግን ያንን ወደ ክሊኒካል ሪሰርች እና ኢንተርቬንሽናል ሪሰርች ለመቀየር የሚቸገሩበት ሁኔታ አለና ከዛ ጋር በተገናኘ ፕራክቲካል የሆነ ዲስከሽን እንደሚኖረን ዛሬ ከዶክተር ጀማል ጋር። ዶክተር ጀማል ሀሰን እንግዲህ ረጅም ዓመት ልምድ ያለው ሐኪም ነው፣ ፓቶሎጂስት ነው። በጣም ብዙ በርካታ ሙያዎች ነው ያሉት እና ደግሞ በዚህ በክሊኒካል ትራያሉ ላይ ከኢንፌክሽየስ ዲዚዝ ቫክሲን ጨምሮ ትሪትመንትንም ጨምሮ እንደዚህ ክሊኒካል ትራያል ላይ ኦን ሃንድ ፕራክቲስ ቲዮሬቲካል ሳይሆን ፕራክቲካል የሆነ ኤክስፔሪየንስ ስላለው የእሱን ኤክስፔሪየንስ ያጋራናል ማለት ነው። እዛ ቀጥታ ከመሄዳችን በፊት ግን ስለሱ ባክግራውንድ በጥቂቱ እንጠይቀዋለን ማለት ነው እና ዶክተር ጀማል ይህንን ኢንተርቪው ስለተቀበልክ እጅጉን አመሰግናለሁ። በተመልካቾቻችን ሁኜ እና መጀመሪያ የት ተማርክ እና ደግሞስ አሁን ላይ እስካለበት ደረጃ ያለውን ኦቨርቪው አጠር አድርገህ ብትገልጽልን እና ከዛ ቀጥታ ወደ ክሊኒካል ትራያል ሂደቶቹ እንገባለን ማለት ነው። መልካም ዶክተር ደረጀ በጣም አመሰግናለሁ። መጀመሪያ ዶክተር ጀማል ሁሴን ነው የሚባለው። ብዙ ጊዜ ሐሰን ሁሴን የሚለው ኦኬ አምታታሁኝ። ዶክተር ጀማል ሁሴን እባላለሁ። በሙያዬ ሐኪም ነኝ። ብዙ ዓመት ሰርቻለሁ። ክሎዝ ቱ 28 years ሐኪም ከሆንኩ ማለት ነው። ክሊኒካል ሪሰርች እና ፓቶሎጂ ስፔሻላይዝ ካረኩኝ ደግሞ አናቶሚክ ፓቶሎጂ ነው ከዛ በኋላ ስፔሻላይዝ ያደረኩት ወደ 20 ዓመት ይሆናል። ክሊኒካል ትራያልም ላይ ኦልሞስት 20 ዓመት ኦን ኤንድ ኦፍ እየሰራሁ ነው ክሊኒካል ሪሰርች ላይ። የመጀመሪያ ዲግሪን የተማርኩት ጎንደር ህክምና ሳይንስ ኮሌጅ ነው። ሁለተኛውን ደግሞ አዲስ አበባ ዩኒቨርሲቲ ነው። ከዛ በኋላ ብዙ ቦታዎች ሰርቻለሁ። ገጠር ሰርቻለሁ፣ መተማ ሆስፒታል፣ ዞን ጤና መምሪያ ላይ ሰርቻለሁ። ፕራይቬት ኢንስቲትዩትስ ላይ ሰርቻለሁ። የራሴም 1-2 ፕራይቬት ኢንስቲትዩትስ አቋቁም ያለው አዲስ አበባ እና ጎንደር። ከዛ በኋላ ቦትስዋና የሚባል ሀገር ሄጄ አስተምሬያለሁ። ከዛ በመመለስ እንግዲህ የኔ መርህ ምንድን ነው? አንድ ሰው በሁሉም ዳይሬክሽን ሞሜንተሙን ሳያጠፋ መስራት ይችላል ነው። ሐኪም ሆኖ ክሊኒካል ስራም እየሰራ የፓቶሎጂ ስራዎችን እሰራለሁ። ባይዘወይ አልተውኩትም። ብዙ ጊዜ ወደ ሪሰርች ወደ ቢዝነስ ስትሄድ አንደኛው ፓርት ላግ ያደርግብሃል።
እኔ ግን የፓቶሎጂ ስራውን እሰራለሁ። አንድ ሆስፒታል የፓቶሎጂ ዩኒቱን አውትሶርስ አድርጎልኝ እየሰራው ነው። የራሴን ፕራይቬት ሴንተር ላይ ፓቶሎጂ አለ። ሜንሊ እንደውም የቆዳ ፓቶሎጂ ላይ ነው የምሰራው፣ ዳርማቶፓቶሎጂ። ምክንያቱም ክሊኒካል ትራያሉን ብዙ ጊዜ የሰራሁት አህሪ የሚባል አርማወር ሃንሰር ሪሰርች ኢንስቲትዩት አለርት ሆስፒታል ውስጥ ያለ ሴትአፕ ነው። የመጀመሪያው ክሊኒካል ትራያል ዩኒቱ ሲቋቋም ከኛ ሜንተር እና የዛን ጊዜ ዳይሬክተር ከነበረው ዶክተር አብርሃም አሰፋ ዳይሬክሽን ተሰጥቶን ዶክተር አህመድ በድሩ፣ ዶክተር ሳሙኤል መጀመሪያ ዩኒቱን ሴትአፕ ለማድረግ ኃላፊነቱን ከተሰጣቸው ሰዎች ውስጥ ነው የነበርኩት። ስለዚህ አህሪ ያለሁኝ ክሊኒካል ትራያል ዩኒቱንም እሰራለሁ። በአንድ ወቅትም እመራው ነበረ። አት ሴም ታይም ደግሞ የፓቶሎጂ ዩኒቱን ደርማቶፓቶሎጂ ፒኤችዲ ማስተርስ ስቱደንቶች የሚሰሩትን ፕሮጀክት እና የሆስፒታሉንም የፓቶሎጂ ሰርቪስ ሰራ ነበር። እነዚህን ስራዎች እየሰራው ከቆየሁ በኋላ በ2012 አካባቢ ወደ ቦትስዋና ሄጄ ማስተማር ጀመርኩኝ። ቦትስዋና የተወሰነ ጊዜ ቆይቼ መጣሁ። ከሁለት ዓመት ዝቅ ያለ ጊዜ ቆይቼ መጣሁ። ከዛ ግላክሶ ስሚት ክላይን የሚባል ፋርማሲውቲካል ታውቀዋለህ? የእነሱ ሜዲካል አድቫይዘር ሆኜ ለአንድ 3 ዓመት ሰራው። ያኔ ነው እንደውም ሞር ክሊኒካል ሪሰርች ክሊኒካል ትራያል አፕሊኬሽኑን ያየሁት ማለት ነው። አህሪ ያለን ገቨርንመንት ኢንስቲትዩት ስለሆነ ሜይንሊ ክሊኒካል ትራያል የሚሰራው ዲዚዝስ ኦፍ ፐብሊክ ሄልዝ ኢምፖርታንስ የምትላቸው የቲቪ፣ ሌሽማኒያሲስ እንዲህ አይነት ነው። ወደ ፋርማ ሴክተሩ ስትሄድ ደግሞ ኮመርሻል ኢምፖርታንስ ያላቸው ነገሮች ላይ ክሊኒካል ትራያል ይኖራል እና የዛንም ሳይድ ማየት ቻልኩኝ። ከዛ እነሱ ጋር የነበረኝ ኮንትራክት ሲያልቅ 2017 ላይ የራሴ ኮንሰልታንሲ አቋቋምኩኝ። ኮንሰልታንሲው ሜንሊ በራሴ ስፔሻሊቲ የፓቶሎጂ ስፔሻሊቲ ኮንትራክቶችን ወስድበት፣ ሌላም ጓደኞች አብረው ኮንሰልታንሲው ላይ ስላሉ የሜዲካል ስፔሻሊቲ ሰርቪሶችንም ኮንሰልት የምናደርግበት አት ሴም ታይም ክሊኒካል ሪሰርች ሪሌትድ ኮንሰልታንሲ ደግሞ የምንሰጥበት አድርገን 2017 ሴትአፕ አድርግ ነው። አስፒዳሌ ኮንሰልታንሲ ሰርቪስስ ይባላል። ይህንን ከጀመርን በኋላ የክሊኒካል ሪሰርች ስራዎችን ከአህሪ ጋር ከራሱ ከድሮ ከኔ ኢንስቲትዩት ከአዲስ አበባ ዩኒቨርሲቲ እንዲሁም ከሌሎች አሁን ከረንትሊ ደግሞ ሐዋሳ ነው ስቴሽን እንደሆነ ያለሁት በማርበርግ ቫይረስ ክሊኒካል ትራያል አህሪም ጋር እና ሌላም ኤሲ ሪሰርች አፍሪካ የሚባል ኢንስቲትዩት ጋር ኮላቦሬት አድርገን ማርበርግ ቫይረስ ትራያል ትራያል ሳይቱ ላይ ነው ያለ ነው። የዳታ ሳይዱን ተሰጥቶን ማለት ነው። እና ይህንን ይመስላል ከሞላ ጎደል የኔ ኤክስፒሪየንስ። በጣም ሰፊ ኤክስፔሪየንስ ነው። አይ ቲንክ በጣም በርካታ ሐኪሞችም ሐኪምም ያልሆኑ እንዲ ክሊኒካል ሪሰርች ኦፕሬሽናል ሪሰርች ላይ መሳተፍ የሚፈልጉ በጣም ብዙ ካንተ ይማራሉ ብዬ አስባለሁኝ። በተለይ ደግሞ ብዙ ጊዜ ሰዎች ኤክስፔሪየንሳቸውን ይዘው ነው እንግዲህ ቁጭ የሚሉት ወይም በዛው ደግሞ ጡረታ የሚወጣሉ እና አንተ ለብቻው ደግሞ ኮንሰልተንሲ አቋቁመህ እንደዚህ ሰፖርት ለማድረግ መቻል በጣም ትልቅ ኦፖርቹኒቲ ነው ብዬ አስባለሁ። ምክንያቱም ቀደም ባለው ጊዜ አብዛኛው ክሊኒካል ትራያል ኢትዮጵያ ውስጥ ያው ከውጭ ነው የሚመጣው የተለያዩ ሜዲኬሽናቸውን ይዘው ወይ ደግሞ ፕሮዳክታቸውን ይዘው እንጂ አገር ውስጥ ኢኒሺየት ለማድረግ በጣም በርካታ ውስንነቶች ነበሩ። ወይ ደግሞ አንድ ሰው ሪሰርች ኢንስቲትዩት ውስጥ መስራት አለበት። እንደዚህ አይነት ኢኔብሊንግ ኢንቫይሮንመንቱ ውስን ነው እና አትሊስት እንዲህ አይነት ኮንሰልተንሲ መኖራቸው በጣም በሰፊው ያግዛል ብዬ አምናለሁኝ። እና እንግዲህ ለመጀመሪያ ያክል አይ ቲንክ በርካታዎቹ ያው ስለ ክሊኒካል ትራያል ጠቀሜታ ያውቃሉ ብዬ አስባለሁኝ። አብዛኞቹ ተመልካቾቻችን ወደዛ በቀጥታ አንገባም። ግን ክሊኒካል ትራያል ስንል በዋናነት የሜዲኬሽንም ሊሆን ይችላል፣ ቫክሲንም፣ ዲያግኖስቲክ ኪቶችም ሊሆኑ ይችላሉ እና በዋናነት ግን አንድ ሰው ለምሳሌ በቲፒካል ሲናሪዮ ኢትዮጵያ ውስጥ ላለ አንድ ኢንተርኒስት ሐኪም ዴይ ቱ ዴይ ፔሸንቶቹን ፎሎ የሚያደርግ የሚከታተል የተለያየ ኮምቢኔሽኖች ትሪትመንት ሊሰጥ ይችላል ኢምፔሪካሊ በራሱ ጀጅመንት እና ግን እነዛ በክሊኒካል ትራያል ያልተደገፉ ሊሆኑ ይችላል እና ያ ሐኪም ብዙ ሪሰርች ኢንስቲትዩት ውስጥ ላይሰራ ይችላል፣ አንድ ጀነራል ሆስፒታል ሊሰራ ይችላል እና ያንን ወደ ክሊኒካል ሪሰርች ትራንስሌት ለማድረግ የመጀመሪያው ስቴፕ ምንድን ነው የሚሆነው?
ቆንጆ ነገር ነው። እስኪ ከመጀመሪያ እንደውም እኔ የመጀመሪያውን ክሊኒካል ትራያል እንደውም በኢትዮጵያ ደግሞ የመጀመሪያውን ፌዝ 1 ክሊኒካል ትራያል እንድሰራ አሳይመንት ሲሰጠኝ አህሪ የዛሬ 2007 ኦር እንደዚህ እና እኔ ራሴ መጀመሪያ ክሊኒካል ትራያል የሚባል ነገር ምን እንደሆነ ፕሪንሲፓል ኢንቨስቲጌተር ኮ ኢንቨስቲጌተር አይዲያ የለኝም እና አዘ ክሊኒሻን ግን በጣም ቀላል እና ከክሊኒካል ስራ ጋር በጣም ሪሌትድ የሆነ ብዙ የማይርቅ ነው የሚመስለው፣ ግን ራሱን የቻለ ቫስት ህግ በጣም ሃይሊ ስክሩቲናይዝድ የሆነ ብዙ ኤቲካል ሌየሮችን ማለፍ ያለብህ እና ደግሞ the strongest possible evidence የምታገኝበት ኮምፕሊትሊ የተለየ ፊልድ እንደሆነ ነው ያየሁት እና የገጠመን የመጀመሪያ ቻሌንጅ እንደውም ክሊኒካል ትራያሉ የሚሰራው ዩኒቨርሲቲ ተማሪዎች ላይ ነው የነበረው እና ሪክሩት ለማድረግ ሪፈረንስ ላቦራቶሪ ሬንጁ ከአውሮፓ ነበር የመጣው፣ ከክሊኒካል ትራያል ፕሮቶኮሉ ጋር አብሮ ነበር የመጣው እና እኛ ሀገር ዋይት ሴል ካውንቱ 3000 የሆነ ኤዮዚኖፊል ካውንቱ 7-8% የሆነ ሊቨር ፋንክሽኑ በተወሰነ መልኩ ዲሬንጅድ የሆነ ሰው ወክ እያደረገ ምንም ችግር የለበትም። ለክሊኒካል ትራያል ኤክስክሉድ የማታደርገውም ለህክምና የማትፈልገውም እና በነሱ በላኩት ሪፈረንስ ሬንጅ መሰረት ኢንክሉዥን ክራይቴሪያውን የሚያሟላ ሰው ነበር መጀመሪያ ያጣ ነው። ስለዚህ የራሳችን የሆነ ሪፈረንስ ሬንጅ ያስፈልገን ነበር ቦዝ ለኢንክሉዥንም በኋላም ለቫክሲኑንም ከሰጠን በኋላ ፎሎ ለማድረግ። ሁለተኛ የነበረብን ቻሌንጅ ደግሞ የኤቲካል አፕሩቫል ሬጉላቶሪ ሴቲንግ ያዛን ጊዜ የነበረውን ለመነግርህ። አሁን ብዙ ነገር ተስተካክለዋል፣ ብዙ ነገር ፈጣን ሆኗል፣ ብዙ ነገር ዲጂታላይዝድ ሆኗል እና የዛን ጊዜ የነበረው የአፕሩቫል ፕሮሰስ የክሊኒካል ትራያል ኦቶራይዜሽን ስሎው ነው የነበረው እና አንዱ እሱ ነበር። የፓርቲሲፓንትን ኮምፐንሴሽን ራሱ ዲሳይድ ማድረግ እንደምታውቀው ክሊኒካል ትራያል ላይ በብዙ መክፈል አይፈቀድልህም፣ ምክንያቱም ኮኤርሽን ይሆናል። ሪስኩን ሳያዩ ኮንሴንት አድርገው ወደዛ እንዲገቡ ልትገፋፋቸው ትችላለህ። ኤቲክስ ኮሚቴ አያጸድቀው። አት ሴም ታይም ደግሞ ያጠፉትን ጊዜ ያጠፉትን ትራንስፖርቴሽን እና የመሳሰል ሪዝነብል ነገር ደግሞ መሸፈን አለ እና የመጀመሪያው ፌዝ 1 ስለነበረ እንዲህ ስንት ብር ነው ሎጂካል፣ በተለይ ደግሞ የዩኒቨርሲቲ ተማሪዎች ሲሆኑ እና ያም ደግሞ በጣም እንትን ነበረ፣ ፈታኝ ነበረ። ሌላ በመንግስት ሆስፒታል ሴቲንግ ስትሰራ እንዴት ነው ሌሎቹን እዛ ውስጥ ያሉ የሆስፒታሉን ስታፍ ከፕሮጀክቱ ጊዜያቸውን የምትወስደው? የወሰድከውን ጊዜስ እንዴት ነው እንትን ኮምፐንሴት የምታደርግላቸው የሚለውንም ነገር ቻሌንጅ ነበር እና እነዚህ ነገሮችን ካለፍን በኋላም ወደ ቢግ ፋርማሲውቲካልስ ከሄድኩኝ በኋላ ክሊኒካል ሰርቪስም እየሰጠው ብዙ ልምድ እያገኘው ሲሄድ የተረዳሁት ነገር ምንድን ነው፣ ማንኛውም መድኃኒት ሌላ ተጨማሪ ኢንዲኬሽን የሚኖረው ኢቨን ገበያ ላይም ከሆነ በኋላ ፋርማኮቪጂላንስ ይባላል፣ ግዴታ የክሊኒካል ሪሰርች ፎሎአፑ ሊቀጥል ይገባል። ዲያግኖስቲክ ኪትም ሊሆን ይችላል፣ ዲቫይስም ሊሆን ይችላል። ሀገር ውስጥ ከመጣም በኋላ ሌላ ሀገር በተሰራ ክሊኒካል ትራያል ኤቪደንስ ቢሆንም እኛ ሀገር የሚገባው በተቻለ መጠን በተለይ ስፔሲፊክ ኤሪያዎች ተመርጠው ካስተማይዝ የማድረግ በተለይ ደግሞ ዲያግኖስቲክ ኪቶች አካባቢ ዲቫይሶች አካባቢ በኢትዮጵያ ሴቲንግ እንዴት ናቸው የሚለውን ነገር በስሞል ስኬል ማየቱ በጣም ተገቢ ነገር ነው እና አሁን ነገሮች እየተቀየሩ ነው። አዲስ አበባ ዩኒቨርሲቲ በማስተርስ እያስተማረ ነው ክሊኒካል ትራያል፣ ብዙ ሰዎችን አስመርቋል። እኛ በጀመርን ጊዜ አህሪ፣ ጅማ እና ጎንደር ብቻ ነበር ክሊኒካል ትራያል። አሁን ብዙ ሳይቶችን እያየው ነው። ራይት ነው አሁን ሐዋሳ ጋር እየሰራን ነው። ሌላም ሪላቲቭሊ አዲስ የሚባሉ ዩኒቨርሲቲዎች ሁሉ የክሊኒካል ትራያል ዩኒት በማቋቋም ላይ ናቸው እና ጥሩ እየሆነ ነው ሴቲንጉ። ስፖንሰሮቹም ቢኢት እንደ WHO ሌላ አይነቶቹ ፈንደሮቹ ፐብሊክ ሄልዝ ዲዚዝ በማየት ኮንሰርንድ የሚሆኑትም ፋርማሲውቲካል ካምፓኒዎቹም ራሳቸው በጣም ኢንትረስትድ እየሆኑ እንደምታውቀው ብዙ የጤና ችግር ያለው አፍሪካ ውስጥ። ስለዚህ ብዙ የጤና ችግር ደግሞ አፍሪካ ውስጥ ከሆነ ብዙ ክሊኒካል ትራያል መሰራት ያለበት እኛ ሀገር ውስጥ ግን በጣም ፍራክሽን ኦፍ ዳት ክሊኒካል ትራያል ፕሮፖርሽን ነው እኛ ኮንቲኔንት ላይ እየተሰራ ያለው which is ሁልጊዜ ሌላ ሀገር የተሰራውን ወደዚህ ትራንስሌት ለማድረግ የራሱ የሆነ ጋፕ ይኖረዋል ነው።
ስለዚህ ኔትወርክም አሁን እየተሰራ ነው። ኤሲአርኤን የሚባል የአፍሪካ ክሊኒካል ሪሰርች ኔትወርክ የሚባል የኔ ኮንሰልታንሲ አንዳንድ ዩኒቨርሲቲዎች ያሉበት እየተሰራ ነው እና አሁን አዌርነሱም ክሬት እየተደረገ ፕሮፌሽናል ሰዎች እየተጨመሩበት በሬጉሌተሩም ደረጃ ዩኒት ተቋቁመው በኤፍዲኤ እየተሄደበት ስለሆነ ጥሩ ሁኔታዎች እየመጡ ነው ያሉት። መልካም፣ በጣም ኦቨርቪው ነው የሰጠኸኝ። አጠቃላይ ኢትዮጵያ ውስጥ በፊት የነበረውና አሁን ከነበረው ኮንቴክስት ጋር አያይዘህና ምናልባት አንተ ካልከው ጋር እኔም ኢትዮጵያ ውስጥ ያለው ሴንት ፒተር ቲቢ ስፔሻላይዝድ ሆስፒታል የሚባል ሰራ ነበረና ክሊኒካል ትራያል ለመጀመር በጣም በርካታ ቻሌንጅ አለ በሬጉላቶሪ ጊዜ በወቅቱ ማለት ነው። እና ምንድነው እንትኑ ለምሳሌ ክሊኒካል ትራያል ለመጀመር ሲታሰብ እዛ አካባቢ ኢትዮጵያ ውስጥ ያሉትንም ሰዎች ሊሆን ይችላል እንደ ትራያል ሳብጀክትስ እንደ እኛን ለመሞከሪያ ነው እና ለምንድን ነው እኛ ጋር የሚሞከረው የሚባል አቲቲዩድ አለ እና በተወሰነ መልኩም ትክክል ሊሆን ይችላል። ግን እንዳጠቃላይ ቅድም አንተም ጠቀስ አድርገኸዋል፣ አውሮፓ ወይም ሌላ አፍሪካ ሀገር ትራያል ከተሰራ ለምንድን ነው ኢትዮጵያ ውስጥ መስራት የሚያስፈልገው? ቀጥታ አዶፕት ማድረግ አይቀልም ወይ የሚለውን ጠይቅ። ኦኬ፣ ምንድን ነው ይሄ አክቹዋሊ ኢቲካል እና ትክክለኛ የሆነ ጥያቄ ነው። ባይ ዘ ወይ ኤቲክስ ኮሚቴዎችን ፌዝ 1 ከሆነ ፈርስት ኢን ሂውማን ሲሆን ያ ሞለኪውል ማኒፋክቸር የተደረገበት ቦታ መሞከር ግዴታው። ለምን የአፍሪካ የመሞከሪያ ግራውንድ መሆን የለበትም። በተለይ አዲስ ሆኖ ሌላ ሀገር ከሌላ ኮንቲነንት የተመረተ ሲሆን ማለት ነው። የተለያዩ ኤክሴፕሽኖች አሉ። አንዳንዴ በሽታው እዚህ ሀገር ብቻ የሚገኝ ሊሆን ይችላል። አስቸኳይ ሁኔታዎች ሊፈጠሩ ይችላሉ። ሌላም ነገሮች ሊሆኑ ይችላሉ። አደርዋይስ ግን ለምሳሌ እኔ የሰራው ያልኩህ ክትባት ሙከራ የተሰራው ዴንማርክ ሀገር ነው። ስለዚህ መጀመሪያ የተሞከረው እዛው እነሱ ሀገር ኮላቦሬሽን ካላቸው ኔዘርላንድ ነው የተሞከረው መጀመሪያ። ከዛ በኋላ ነው ይሄኛ የቀጠሉ። ሌላም ሲሆን እንደዚህ ግን ፌዝ 2 3 ሲሆን ወደ አፍሪካ ቢመጣ ችግር የለውም። ምክንያቱም ሴፍቲው ታይቷል። በተለያየ ነምበር ኦፍ ፓርቲሲፓንትስ ኤፊካሲው ታይቷል እና የተለያዩ ፓራሜትሮች ፌዙ እየተቀየረ ሲሄድ ኦብጀክቲቮቹ ይለያያሉ። በዛ አሰስድ ከሆነ በኋላ ወደ አፍሪካ ለመጀመሪያ ጊዜ ቢመጣ ችግር የለበትም። የመጀመሪያ ኢንሂውማን በሚሆንበት ሰዓት ግን ብዙ ጊዜም ኤቲክስ ኮሚቴዎች የተለየ ጀስቲፊኬሽን እስከሌለ ድረስ ማኒፋክቸር የተደረገበት ቢቻል ሀገር ካልሆነ ሴቲንግ ላይ መሰራት አለበት እና የፓርቲሲፓንቶቹም ጥያቄ በጣም ተገቢ ጥያቄ ነው። እንደውም ፈረንጅ ሀገር ደግሞ ዲያዘር ወይ ራውንድ ነው። ራሳቸውን ለክሊኒካል ትራያል በማቅረብ ብቻ የሚኖሩ ሰዎች አሉ። በቃ የሪክሩትመንት ሳይቶች አሉ። አንዳንዴ እንደውም 2-3 ክሊኒካል ትራያል ላይ በመሳተፋቸው ክሮስ ኦቨር ኢፌክት የሚሆነው የዛኛው ኢፌክት ሰውነታቸው ላይ ያለ ደግሞ ወደዚህኛው እንዳይሄዱ ሁሉ የሆነ ሶርት ኦፍ ሜካኒዝም የሚፈጠርበት ሁኔታ አለ። በጣም መሳተፍ በመፈለጋቸው ምክንያት ማለት ነው። እኛ ሀገር በጣም የመጠራጠር ነገር አለ። ግን የሚገርምህና የሚያስደስትህ ነገር የኛ ሀገር ኤቲክስ ኮሚቴ የኛ ሀገር ሬጉሌተርስ በጣም ሃይሊ ስኪልድ እና በደንብ ስክሪቲናይዝ አድርገው ስተዲ ፕሮቶኮሉን የፓርቲሲፓንቶችን መብት በሚያስጠብቅ መልኩ ነው አፕሮቫል የሚሰጡት። ሌላ ሀገርን ይሰማለሁ። እኛ ሀገር 6 ወር የፈጀ ነገር በ2 ሳምንት አፕሩቭ ሆነ ወይ እንደዚህ አይነት እና ስኪሉም አለ ባህሉም አለ። እኛ ሀገር ህዝቡን ፕሮቴክት የማድረጉ ነገር እና ምንም አይነት ሪስክ ለፓርቲሲፓንቶቹ እንዳይኖር በጣም ብዙ ሌየሮች ይኖር። የኢንስቲትዩቱ ኢቲክስ ኮሚቴ ያየዋል፣ የሀገሪቱ ኢቲክስ ኮሚቴ ያየዋል፣ ከዛ በኋላ ኤፍዲኤ ያየዋል። እነዚህ ሁሉ ነገሮች አልፎ ኮንሴንት እነሱ የሚፈርሙት ነገር በጥልቅ ተመርምሮ እንደሚገባቸው እንደተነበበላቸው ታውቆ ነው የሚገቡት እና መጠራጠሩ ሪስክ እንዳይኖር ማሰቡ ጥሩ ቢሆንም ግን በቀጥታ ዘሎ ሰው ላይ የሚሞከር ነገር ኢንተርናሽናል ፕራክቲስም አይደለም፣ የሀገራችን ህግም የሚፈቅድ አይደለም። ሌሎች እንግዲህ አንዳንድ ባለሙያዎች ደግሞ በተወሰነ መልኩ እዚሁ ላይ ሀሳብ የሚሰጡት ምንድን ነው አንተ እንዳልከው በጣም ስትሪንጀንት የሆነ እና በጣም ኤግዛማይንድ መደረጉ እንዳለ ሆኖ
በጣም ታይት ሲሆን ደግሞ ተጠቃሚ ሊሆኑ የሚችሉ ህመምተኞች እድሉን ኦፖርቹኒቲውን የሚያጡበት ሁኔታ ሊፈጠር ይችላል። ለምሳሌ እንደ ካንሰር ህመምተኞች ከዚህ በፊትም እዚህ ፕሮግራም ላይ ይዘን ቀርበን ነበረ። የካንሰር ህክምና እንደምታውቀው በዓለም ላይ በጣም ብዙ ሰዎች እንትን ናቸው፣ ተጠቂ ናቸው እና ደግሞ መድኃኒቱ በጣም ውድ ኤክስፔንሲቭ ነው እና አክሰሰብልም አይደለም አፍሪካ ሀገር ላሉት ለአብዛኞቹ። በተለይ እንደዚህ ይሄ ታርጌተር ቴራፒ የሚባሉ አዳዲስ የመጡት ከኬሞቴራፒ ውጭ ያሉት ማለት ነው እና ያው ይታወቃል ሪስኩ ሀይ ነው ጀነራሊ እንደዚህ አይነት ኤሪያዎች ላይ እና የተወሰነ ደግሞ ፍሌክሰብል ካልተኮነ ለሌሎች ለምሳሌ አውሮፓም ሀገር አሜሪካም ሌሎች ሀገሮች ላይም ክሊኒካል ትሪያሉም እየሄደ ኢትዮጵያ ውስጥ ደግሞ ምናልባት የሚቀዘቀዝበት በጣም ስትሪንጀንት የሆኑ ሌየር ኦፍ ሬጉሌሽን ሲኖር እና ደግሞ ረጅም ታይምም ሲወስድ ያም ራሱ ደግሞ የተወሰነ ሊሚቴሽን ወይም ደግሞ ስትሪንጀንት ይፈጥራል የሚሉም አሉ እና እዚህ ላይ ያሳሳብ እንዴት ነው? ልክ ነው። ያ አሁን በአሁን ደረጃ በተለይ ብዙ ችግር አይመስለኝም። እኔ ኖርማሊ እኛ ሃይስት ፖስብል ስታንዳርዱን ነው አዶፕት የማድረግ ባህል ያለን። ማይ ኦፒኒየን ጥሩ ነው፣ ግን ደግሞ አት ሴም ታይም ለተፈጠረው ነገር ካስተማይዝ ይደረጋል። ለምሳሌ አሁን በቅርቡ ተፈጥሮ ለነበረው ለማርበርግ ቫክሲን ትራያል የነበረው የአፕሩቫል ፕሮሰስ ሱፐር ፋስት የሆነ ነበር። እኔ ራሴ በአንዱ ስቴጅ ላይ የዳታ ሴፍቲ ሞኒተሪንግ ቦርድ ሆኜ አፕሩቫል ፕሮሰሱም ላይ ነበርኩኝ። መጨረሻ ላይ ደግሞ ትራያሉ ላይ ደግሞ ሄጃለሁ እና አስፈላጊ በሚሆን ሰዓት የፐብሊክ ሄልዝ ሪስክ ላይ በሚወድቅበት ሰዓት ወይም ደግሞ የተለየ ጥቅም ለሀገሪቱ በሚመጣ ሰዓት በሁሉም ሌቭል ያሉት ባለሙያዎች አሁን በጣም ኬፐብል የሆኑ ኤክስፒሪየንስድ የሆኑ እና ሌተስት ጋይድላይን ያላቸው ስለሆኑ እንደዚህ አይነት በጣም ስትሪንጀንት በመሆን እንዲህ አይነት ጥቅሞችን የሚያስቀሩበት ሁኔታ አላየሁም በእኔ ባለኝ ልምድ። መልካም። ወደ አጠቃላይ ወደ ዲቴይሉ እንግዲህ እንገባለን። በአጠቃላይ ተመልካቾቻችን በኋላ እንግዲህ እናስቀምጣለን አንተ የምትገኝበትን አድራሻ በቀላሉ ያንተን ኮንሰልተንሲን በዲቴይል ማግኘት ይችላሉ ማለት ነው። እና አጠቃላይ እንግዲህ አንድ ሐኪም ቅድም እንዳልኩትኝ የራሱ የሆነ ጀጅመንት ወስዶ ይህ መድኃኒት ኦፕሽን ለህመምተኞቹ ይጠቅማል ብሎ ሲያስብ ያንን ወደ ክሊኒካል ትሪያል ለመቀየር የሚሄድባቸው መንገዶች ያው የተለያዩና ሰፊ ናቸው። ባለሙያዎችንም ኮንሰልት ማድረግ ይኖርበታል። ግን ፈርስት ራሱ ላይ የሚመጣው ማንን ሄዶ መጠየቅ አለበት? የት ቦታ መጀመር አለበት? ያንን ሀሳቡን የት ነው የሚያጋራው? እና በውስጡ ያነበበ ግማሹ በማህበራዊ ሚዲያ የሚያጋረዋል እንደዚህ አይነት መድኃኒቶች እንደዚህ ኢፌክቲቭ ናቸው እንዲህ ናቸው ይላል። እና ያንን ግን ሰብሰብ አድርጎ ቅርጻ ሲይዞ ወደ ክሊኒካል ትሪያል ለማስኬድ የመጀመሪያው እርምጃ ምንድን ነው ማድረግ ያለበት ብል ታስባለህ? መጀመሪያ እንግዲህ የፕሮጀክት አይዲያውን በፕሮቶኮል መልክ ማዘጋጀት ነው። ሀሳቡን ሲኖፕሲስ ወይም አንድ ፔጅ ሳመሪ፣ ከዛ በኋላ ደግሞ ወደ ፕሮቶኮል ዴቨሎፕ የሚደረግ ማለት ነው። ከዛ ያ ሰውዬ የሚሰራበት ኢንስቲትዩት የመንግስት ከሆነ አካደሚክ ኢንስቲትዩት ከሆነ የራሱ የሆነ ኤቲክስ ኮሚቴ ይኖረዋል እና ለዛ ኤቲክስ ኮሚቴ ነው የሚያቀርበው መጀመሪያ። ከዛ በኋላ ወደ ናሽናል ኤቲክስ ነው የሚሄደው። ከዛ በኋላ ወደ ሬጉሌተሩ ወደ ኤኤፍዲኤ የሚሄደው ማለት ነው። እና በዚህ መንገድ ነው የሚሄደው። ኢንዲቪዥዋል ከሆነ ያ ሰውዬ የሚለው አፊሊየትድ የሆኑ ኢንስቲትዩቶች መፈለግ አለበት ብዬ ነው የማስበው። ለምሳሌ አህሪ በጣም ዌል ስታብሊሽድ የሆነ ምናልባትም በቅርቡ አይተ ከሆነ በመንግስትም ደረጃ በጣም ኢቨን አክቲቭ ፋርማሲውቲካል ኢንግሬዲየንቶችን አይደንቲፋይ የሚያደርጉበት ባዮኢኩቫለንስ ሴንተር አላቸው። የተለያዩ አይነት 5፣ 6፣ 7 አይነት ላቦራቶሪዎች አሏቸው ለክሊኒካል ሪሰርች ሴታፕ የተፈጠረ እና ራሱን የቻለ ዳይሬክቶሬት አለ። ከኔ ጋራም ክሎዝ ወርኪንግ ሪሌሽንሽፕ አለን ከአህሪ ጋር። ሌላው ሲዲቲ አፍሪካ ጥቁር አንበሳ ውስጥ ያለ እንደዚሁ ለክሊኒካል ሪሰርች አካዴሚክስም ለራሱ ለሪሰርችም የተቋቋመ ተቋም ነው። ሌላ እንደዚሁ የክሊኒካል ሪሰርች ኤክስፒሪየንስ ያላቸው በፕራይቬት የሚያማክሩ ሰዎችንም ማጠየቅ ይቻላል። በአጠቃላይ ግን ፎርማል በሆነ መንገድ
ፕሮጀክት ሀሳቡን አስቀምጦ ቢኢት ፕራይቬት ኢንስቲትዩት ከሆነ ከመንግስት ጋር አፊሌት ማድረግ ይቻላል። አሁን ቅድም የጠቀስኳቸውን ተቋማት አፕሮች ማድረግ ይቻላል። ኦፕን ናቸው። የመንግስት አካዴሚክ ወይ ሰርቪስ ሴቲንግ ከሆነ ደግሞ እዛ ላይ ላለው ሪሰርች ኤንድ ዴቨሎፕመንት ዩኒት አቅርቦ በኤቲክስ ኮሚቴ አሳይቶ ወደ ናሽናል እና ወደ ሬጉሌተር ወስዶ አጸድቆ ክሊኒካል ትራያሉን መስራት ይቻላል። እንደ ሞለኪሉ አይነት ኢዝት ቫክሲን ኢዝት ድራግ ኦር ኢዝት ዲቫይስ የሚለውን አይቶ ደግሞ ከዛ በኋላ ኢንትረስትድ የሆኑ ኤጀንሲዎችን ስቴክሆልደሮችን ከነዚህ አሁን ከጠየኳቸው ኢንስቲትዩትስ ጋር ሆኖ መፈለግ ይቻላል። እና የሐኪም እንግዲህ በአንተ ባልከው መሰረት ኮንሰልታንሲዎችን ማናገሩም ሊሆን ይችላል የተለያዩ ኢንስቲትዩሽን አፕሮች አድርጎ ዲቨሎፕ አደረገ እና እንግዲህ ክሊኒካል ትራያል አንደኛው የፋይናንስ ነው እና የሚያሳስባቸው ብዬ አስባለሁኝ። የፋይናንስ ምንጩ ከሀገር ውስጥም ሊሆን ይችላል ከውጭም ሊሆን ይችላል። አብዛኞቹ ያው ከውጭ ነው እንደሚታወቀው እና ምንድን ነው እዛ ጋር አሁን ምን አይነት ኦልተርኔቲቮችን መጠቀም ይችላል ወይ ደግሞ ማየት ይችላል እንደዚህ አይነት የፋይናንስ ቦትልኔኮችን በተመለከተ? ምንድን ነው ቅድም የነገርኩህ ኢንስቲትዩቶች አሁን በጣም ቫስት የሆነ ኮላቦሬቲቭ ኔትወርክ ያላቸው ናቸው። እንደ ስድቲ አፍሪካ፣ ጎንደር፣ ጅማ ያሉ ዩኒቨርሲቲዎች ስታብሊሽድ ክሊኒካል ትራያል ዩኒትም ያላቸው ናቸው። ምንድነው በየጊዜውም ደግሞ ኮሎች ይመጣሉ። ባይዘው ኢኖቬቲቭ የሆነ ዲያግኖስቲክ ኪት ላይ መሞከር የሚፈልግ ኢንፌክሽስ ዲዚዝ ላይ አዲስ ድራግ አዲስ ቫክሲን፣ ኒውሮሎጂካል ለሆኑ ዲዚዞች እንደዚህ አይነት የሚባል አሁን ደግሞ የኤአይ ዘመን ነው። ኤጀንቲክ በሆነ የኤአይ ቱል በመጠቀም ፈንዲንግ እና የግራንት ኮል ኦፖርቹኒቲዎችን አክቲቭሊ ሰርች ማድረግ ከዛ በላይ ሲሆን ደግሞ የጤና ጥበቃ ሚኒስቴር የሪጂናል ጤና ቢሮዎች አካዳሚክ ኢንስቲትዩቶች ጋራ ኮላቦሬት በማድረግ የፈንዲንግ ቻሌንጆቹን አድረስ ማድረግ ይቻላል። እና ወደ ክሊኒካል ትራያል ስቴፖቹን ሂድና ተርሚኖሎጂዎችን እናጥራቸው። ፕሪንሲፓል ኢንቨስቲጌተር የሚባላል፣ ኮኢንቨስቲጌተሮች አሉ እና ደግሞ የስፖንሰር ሬጉሌተርስ፣ ሴፍቲ ቦርድ እና እነዚህ ክሊር ባለ መንገድ ዲስቲንክሽናቸው ምንድን ነው፣ ሮላቸው ምንድን ነው የሚለውን እስቲ አንድ ባንድ እንያቸው። ከፕሪንሲፓል ኢንቨስቲጌተር እንጀምር። ፕሪንሲፓል ኢንቨስቲጌተር የሚባለው እንደምታውቀው የክሊኒካል ጥናት ሲካሄድ አንድ ሰው ብቻውን አይሰራው። ለምሳሌ የክትባት ሙከራ ቢሆን ሐኪሙ ይኖራል፣ የትሪትመንት ቲሙ ይኖራል፣ ኢመርጀንሲ ሲቹዌሽን ቢፈጠር የዳታ ማኔጅመንት ቲም ይኖራል፣ ፓራሜዲካል ቲም ይኖርበታል። እንዲህ አይነትና ቲም ኦፍ ኢንቨስቲጌተርስ ነው እንደ ቲም የሚመጡት ማለት ነው። ያንን ምርምር ከፕሮቶኮል ዲዛይኑ ጀምሮ ኤክስኪዩት እስከማድረጉ እና ፐብሊሽ እስከማድረጉ ድረስ ጥናቱን ከማቀድ እስከ መጨረስ ድረስ እና ያንን ቲም የሚመራው ፕሪንሲፓል ኢንቨስቲጌተር ይባላል ወይም ፒአይ ይባላል። ብዙ ጊዜ ኮፒአይ ይኖረዋል፣ አንድ ወይ ሁለት ረዳት ይኖረዋል። አንዳንዴ ደግሞ በጣም ብዙ ሀገር ላይ የሚሞከር በአንድ ጊዜ ሲሆን ደግሞ ካንትሪ ስፔሲፊክ ፒአይ ይኖራል፣ አንድ ኦቨርኦል ፒአይ ይኖረዋል። ኮኢንቨስቲጌተር የሚባሉት ግን ከዚህ ውጭ ስፔሲፊክ ታስክ የሚሰጣቸው ዋናውን ተመራማሪ የሚያግዙት ባለሙያዎች ናቸው ኮኢንቨስቲጌተር የምንላቸው። ሌላ ስፖንሰር ይኖራል። ስፖንሰሩ የሀሳቡ ወይ የፕሮዳክቱ ባለቤት ሊሆን ይችላል፣ ወይ አንዳንዴ ፈንደር ሊሆን ይችላል። እና ይሄ ነው ቲሙንም የሚያቋቁመው፣ ፕሮቶኮሉን ዴቨሎፕ የሚያደርገው፣ ጥናቱን የሚቆጣጠሩትን ሞኒተሮችን፣ ኦዲተሮቹን የሚቀጥረው ማለት ነው። እና ይሄ ስፖንሰር ይባላል። ከዛ ውጭ የፓርቲሲፓንቶቹን መብት ደግሞ ለመጠበቅ ዳታ ሴፍቲ ሞኒተሪንግ ቦርድ የሚባል አለ፣ ኤቲክስ ኮሚቴ ወይ አይአርቢ የሚባል አለ፣ ኢንስቲቱሽናል ሪቪው ቦርድ የሚባል እና ደግሞ ሬጉሌተርስ አሉ። ልክ እንደ እናንተ ሀገር ኤፍዲኤ፣ እኛ ሀገር ደግሞ ኢኤፍዲኤ የሚባሉ ክሊኒካል ትራያል ኦቶራይዝ የሚያደርጉት መጨረሻ የሚፈቅዱት እና በማንኛውም ሰዓት መጥተው ደግሞ ኢንስፔክት የሚያደርጉ አካላት አሉ። ሞኒተር እና ኦዲተሩ ዩዥዋሊ
ጥናቱም በፕሮቶኮል መሰረት በኢንተርናሽናል ስታንዳርድ መካሄዱን እንዲቆጣጠሩለት ስፖንሰሩ ነው የሚመርጣቸው። ኢንስፔክተሮቹ ግን ዩዛሊ ከሬጉሌተር ቦዲ ዩዛሊ ከመንግስት ሳይድ ነው ማለት ነው። እነዚህ ሁሉ ኢንቮልቭድ የሆኑበት ስራ ስለሆነ ሁሉ ነገር ሜቲኩለስሊ ፕላን የተደረገ፣ ሁሉ ነገር ዶክመንትድ የተደረገ፣ ሁሉ ነገር በማንኛውም ጊዜ የሚታይ የሚካሄደው እና እንደተጀመረ ደግሞ ይመዘገባል። ኢንተርናሽናል ሬጅስትሪ ፕላትፎርሞች አሉ። ምክንያቱም አንዳንድ ጥናቶች ስፖንሰሮቹ ባልፈለጉት መንገድ ሊሄድ ይችላል ውጤታቸው እና ያ በሚሆንበት ጊዜ ፐብሊሽ ላያደርጉት ይችላሉ። ግን ያ መብት ስለሌላቸው ግዴታም፣ ምክንያቱም ኔጌቲቭ ውጤትም ለህዝቡ ጠቃሚ ስለሆነ ግዴታ ፐብሊሽ እንዲያደርጉት፣ ፕሮግረሱን ደግሞ ተቆጣጣሪዎቹ ማየት እንዲችሉ ፐብሊክ ሬጅስትሪ ኢንተርናሽናል ሬጅስትሪ ፕላትፎርሞች አሉ፣ ይመዘገባል። እነዛ ሬጉሌተርስ ፕሮግረሱን በየጊዜ ያያሉ። በጣም ቆንጆ። ሌላ ምናልባት አሁን አንተ እንዳልካቸው ኢትዮጵያ ውስጥ በርካታ የሆኑ የክሊኒካል ትራያል ኤክስፔሪየንስ ያላቸው ኢንስቲትዩሽኖች አሉ እና አብዛኞቹ እነዚህ ኢንስቲትዩቶች ዩኒቨርሲቲ ቤዝድ የሆኑ ወይ ደግሞ አዲስ አበባ ላይ የተከማቹ ናቸው እና ለምሳሌ አንድ ቦንጋ ያለ ሐኪም እዛ ክሊኒካል ትራያል ኢኒሺየት ማድረግ ቢችል ሎካሊ ኢኒሺየት ማድረግ አሱሚንግ ዳት ኦል ኦፍ ዘ ክራይቴሪያስ አር ፉልፊልድ፣ እነዚህ ፋይናንሻልም ፕሮቶኮል ዋይዝም ትክክል ሆኖ አንድ ኢንስቲትዩት ለሳይት ሴሌክሽን የሚያበቃው ምንድን ነው እና ማንኛውም ሆስፒታል የዚህ የሪሰርች ክሊኒካል ትራያል ማካሄድ ይችላል ወይ? እንግዲህ ትልቁ ነገር ምንድን ነው? በአብዛኛው እዚህ ጋር የሰው መብት ነው፣ የፓርቲሲፓንቶቹ መብት። ሪስክ አለው ወይ እዛ ጋር ክሊኒካል፣ መጀመሪያ ችግሩ አለው ወይ እዛ አካባቢ፣ ከዛ ቀጥሎ ደግሞ ይህንን ፕሮቶኮል መርምረው አፕሩቭ ሊያደርጉ የሚችሉ ቅድም የነገርኩ ኢንስቲቱሽናል ሪቪው ቦርዶች፣ ዲኤስኤምቢዎች የመሳሰሉት አሉ ወይ? ከዛ በላይ ደግሞ የሚመራመረው ቲም፣ የኢንቨስቲጌተር ቲሙ የሚመራውን ሰው ጨምሮ ጊዜ አላቸው ወይ? ልምድ አላቸው ወይ? አስፈላጊው ኳሊፊኬሽን አላቸው ወይ? አስፈላጊው ሜዲካል ትሬኒንግ አላቸው ወይ? ከዛ በኋላ አላስፈላጊ ነገር ደግሞ ቢፈጠር፣ ምክንያቱም የሚሞከረው ነገር አዲስ ነገር ስለሆነ ያንን ነገር ማኔጅ የምናደርግበት ኢመርጀንሲ ሴቲንግ አለው። አንድ ሰው አናፊላክቲክ ሾክ ውስጥ ሊገባ ይችላል። አላስፈላጊ ፐርማነንት ዲሴቢሊቲ የሚያመጣ ችግር ሊፈጠር ይችላል እና ያንን ማኔጅ የምናደርግበት ሴትአፕ አለ ወይ እዛ አካባቢ የሚለውን ነገር ነው በአብዛኛው ማየት የሚያስፈልገው እና ይሄ እንግዲህ ኢመርጀንሲ ሴቲንግን፣ ኤፒደሚክ ሴቲንግን፣ አሁን ሰሞኑን ተፈጥሮ የነበረውን አስቸኳይ ሁኔታ ሳይጨምር በሩቲኑ መንገድ ማለት ነው። አስቸኳይ ወረርሽኝ ሲመጣ ግን ያ ሴታፕ በግድ እዛ አካባቢ ይፈጠራል። የትም ቦታ ሊሆን ይችላል። ያ ሴታፕ በርብርብ በተለያዩ ስቴክ ሆልደርስ ኮኦርዲኔሽን ይፈጠርና ሴታፑ ኤክስፐርቱም ይሄዳል፣ ማሽነሪውም ይሄዳል፣ ኮሚቴዎቹም ሪሞትሊ ነገሮችን አፕሩቭ አድርገውት እዛ ጋር ይሄዳል። ሩቲን በሆነ መንገድ ለመስራት ግን በተቻለ መጠን የፓርቲሲፓንቶቹን መብት፣ የፓርቲሲፓንቶቹን ኢንዲፐንደንትሊ የመወሰን ነገር፣ ክትትሉ የመካሄዱን ነገር፣ የሚመራመሩት ሰዎች ልምድ፣ እውቀት፣ ሜዲካል ትሬኒንግ፣ ጊዜ የሚሉትን ነገር ሳይትን ኳሊፋይ የምታደርግበት ቼክሊስት አለና በዛ ቼክሊስት መሰረት ተገምግሞ ኳሊፋይ ካደረገ ያ ሳይት ለክሊኒካል ሪሰርች ወይ ክሊኒካል ትራያል ይመረጣል ማለት ነው። መልካም። እንግዲህ ጎን በጎን ከክሊኒካል ወይም ደግሞ ከሄልዝ ኬር ፕሮፌሽናሎች በተጓዳኝ የክሊኒካል ትራያል ላይ የሚሳተፉ ዜጎችም ደግሞ የሚጠይቁትም ጥያቄ ካለ እንደዛው አድሬስ ማድረግ እንዲቻል፣ ለምሳሌ አንድ ሰው ክሊኒካል ትራያል ላይ ለመግባት ፍላጎት ቢያሳይ እና እዛ ፓርቲሲፔት ውስጥ ኢንሮልድ ቢደረግ ምን መብት አለው? ምንድን ነው መብቱ የዛ ሰው? ሁለተኛ ደግሞ እሱ እንዳይሳተፍ የሚከለክል ኮንዲሽን አለ ወይ የሚባለው ኢንክሉዥን እና ኤክስክሉዥን ክራይቴሪያ የሚባላል። አንድ ሰው አሁን የደም ግፊት ያለው ሆኖ የደም ግፊትን የሚጨምር ትራያል ላይ ልሳተፍ ቢል ከመጀመሪያ የሚመለመሉት ሰዎች አይፈቅዱለትም። ኢንክሉዥን እና ኤክስክሉዥን ክራይቴሪያ ግን ኢንክሉዥን ክራይቴሪያውን የሚያሟላ ሆኖ መጀመሪያ ፈቃደኛ መሆን፣ ከዛ በኋላ መብቱ ምንድነው? በማንኛውም የሚሞከረው ነገር መድኃኒት ሳይሆን፣ ክትባት ሳይሆን፣ ዲቫይስ ሳይሆን ገና ጥቅሙ ያልታወቀ
በሙከራ ላይ ያለ ነገር መሆኑን የማወቅ መብት አለው። ምክንያቱም እየታከምኩ ነው ጥቅም እያገኘሁ ነው ብሎ ማሰብ ስለሌለበት ኢንፎርምድ ኮንሴንት የሚባል አለ። እዛ ላይ የሚቀመጥ ምን ሳይድ ኢፌክት ያመጣበታል የሚለውም ይጻፋል። ማነብ ከሆነ እየተነበበ ምስክር ባለበት ሁኔታ ይነገረዋል ማለት ነው። የተረዳው መሆኑንም ያንን ነገር ተነቦለት አምኖ ፈርሞ ነው የሚገባው። አንድ ሁለተኛ ደግሞ በማንኛውም ሰዓት ማቋረጥ ይችላል። ማቋረጡም ደግሞ የሚያገኘውን ሩቲን የሆነ የሕክምና ሰርቪስ አፌክት አያደርግበትም። ለምሳሌ ጥቁር አንበሳ ላይ የሚሰራ ጥናት ላይ ሲሳተፍ የነበረ ሰው የጥቁር አንበሳ የልብ ሕክምና ላይ ክትትል ከነበረው ያ ምንም ኢምፓክት አያደርገውም፣ መብቱ ነው ማለት ነው። እና ያንን ሁለተኛ ደግሞ የሚደርስበት ማንኛውም ነገር ካለ ሙከራ ስለሆነ ኤኒቲንግ ሊፈጠር ስለሚችል በኢንሹራንስ ከቨር የተደረገ ነው። ሌላው ያው በማንኛውም ጊዜ ኮንሴንቱን ዊዝድሮ ካረገ ፈቃደኝነቱን ምንም ችግር ሳይፈጠርበት ከዛ ውጭ ይወጣል። ሌላ ለተሳተፈበት ሀገር በመሳተፉ ምክንያት አንዳንድ ግሎባል የሆነ ትልቅ ፕሮጀክት ከሆነ ለዛ ሀገር የሚኖር ጥቅም ይኖራል። ሌላው ላጠፋው ጊዜ ላጠፋው ኤክስፔንስ መጠነኛ የሆነ በኤቲክስ ኮሚቴዎች የጸደቀ ኮምፐንሴሽን ይኖረዋል። ማለት እንደ ቢዝነስ ሳይሆን ነገር ግን ጊዜውን ስላጠፋ ለትራንስፖርት ስለከፈለ ሪዝነብል የሚባል ሰውየውን ጀጅመንቱን ኢምፔር የማያደርግ ገንዘብ ተገፋፍቶ እንዲሳተፍ የማያበረታታ አት ዘ ሴም ታይም ደግሞ እዛ ጥላት ላይ በመሳተፉ ሪዝነብል ነው የሚባለውን ኮምፐንሴሽንም ይከፈለዋል ማለት ነው። መልካም። ይህ እንግዲህ በፓርቲስፓንቱ በኩል ሆነን ስናየው ነው። እንዳጠቃላይ ደግሞ በክሊኒካል ትራያል ኦቨርኦል እየሄደ መሀል ላይ የሚቋረጥበት ሁኔታዎች ይከሰታሉ ወይ እና በምን በምክንያት ክሊኒካል ትራያል ከተጀመረ በኋላ ሊቋረጥ ይችላል? ብዙ ምክንያቶች አሉ። አንደኛው ዴዝ ለምሳሌ ኤስሲኤ የምንላቸው ነገሮች አሉ። ሲሪየስ አድቨርስ ኢቨንት ዴዞች ወይም ደግሞ ፐርማነንት ዲሴቢሊቲ፣ ሆስፒታላይዜሽን የነበረን ሁኔታ ወርስን የሚያደርግ አክሰፕተብል ያልሆነ ሴፍቲ ኮንሰርኖች ካሉ ጥናቱ ደግሞ ኤፌክቲቭ ነው ኤፊካሲን የሚያጠና ከነበረ ደግሞ ኢንተሪም አናሊሲስ ተደርጎ ይሄ ነገር ቢቀጥልም የጥናቱን ኦብጀክቲቭ የማይመልስ ነው ከተባለ ወይ በሌላ መንገድ የጥናቱ ኦብጀክቲቭ ከተመለሰ ሌላ ፍሮድ ጥናቱ ላይ ኖሮ ኢንስፔክተሮች ያገኙት ችግር ኖሮ ለህዝቡ ለሀገር የሚጎዳ ነገር በዛ ፕሮሰስ ተደርጓል ተብሎ ከታሰበ አይዘር ስፖንሰሩ ሊያቋርጠው ይችላል፣ ኦር ኢንስፔክተሮቹ ሊያቋርጡት ይችላሉ፣ ወይም ደግሞ የጥናቱ ቲም ሰዎችም ይህንን ነገር ዲሳይድ ሊያደርጉ ይችላሉ። በአብዛኛው እና ሜን ፎከሱ ግን ከጥናት ተሳታፊዎቹ ሴፍቲ ጋር የተያያዘ አደጋ የሚታይበት ከሆነ ያ ነምበር ዋን ሪዝን ነው። ቅድም እንደነገርኩ ግን የጥናቱን ኦብጀክቲቭ ሚት የማይደረግበት ሁኔታ ከተፈጠረ በሌላ ምክንያት ወይ ያመልስ ከተገኘ በዚህ እና በመሳሰሉት ምክንያቶች አስቀድሞ ሊቋረጥ ይችላል ጥናቱ። አይ መልካም። ምናልባት እዚህ ላይ መርሳት የሌለብን ጥናቱ ሲቋረጥ ሲሳተፉ የነበሩ ፓርቲሲፓንቶቹ የሚገባውን የጤና ክትትል ይደረግላቸዋል ሳይንቲፊካሊ ሪዝናብል እስከሆነው ጊዜ ድረስ እንጂ ልክ እንደተቋረጠ በቃ ስለተቋረጠ ወደ ቤታችሁ ሂዱ አይባሉ። ኮንታክታቸው ይያዛል፣ ከሚመለከተው ከሚያመቻቸው ሜዲካል ኬር ጋር ሊንክ ይደረጋሉ። ከዛ በኋላ ሴፍቲያቸው ፎሎ ይደረጋል እንጂ ጥናቱ በመቋረጡ ምክንያት የፓርቲሲፓንቶቹ የጤና ክትትል በምንም አይነት መንገድ አይቋረጥም የሚለው ማስመር ይኖርብናል። ያ በተወሰነ መልኩ እንደውም ካልተሳሳትኩ ታርመኛለህ፣ ሪሰርች ፓርቲሲፓንት ውስጥ የሚሳተፉ ሰዎች በጣም ክሎዝድ የሆነ ሞኒተሪንግ የሚደረግላቸው እና የተወሰነ ደግሞ ችግርም ካጋጠመ ከሌሎቹ ህመምተኞች የተሻለ ሕክምና የሚያገኙበት ኦፖርቹኒቲም እንዳለ አይ ቲንክ የታዘብኩ ይመስለኛል። ምናልባት በአንተ ልምድ እዚህ ላይ የምትለው ካለ ምንድን ነው? ይህ ለምሳሌ የህክምና ኦፕሽኖችን የምታወዳድር ከሆነ አዲስ የህክምና አሰራር የምታወዳድር ከሆነ
ሌላው ቲም ደግሞ ሩቲኑን ቀደም ሲል የነበረውን ሕክምና የሚያገኝ ከሆነ ሌላው ቲም ቤስት ፖስብል ሕክምናውን ማግኘት መቻሉን ግዴታ እርግጠኛ መሆን አለበት። ምክንያቱም ያንተን ጥናት ለመስራት ብለህ ሌላውን ከዚህ ጋር የምታወዳድረውን ቲም ዝቅ ያለ ሕክምና መስጠት ወይም ደግሞ አለመስጠት አትችልም። እና አንተ ሀገር የተፈጠረ የተስኬጂ ትራያል የሚባል አለ፣ ሲፊሊስ ላይ የተሰራ ቢል ክሊንተን ኦፊሻሊ አፖሎጃይዝ ያደረገበት ለሲፊሊስ ሕክምና መኖሩን እያወቀ የአሜሪካ መንግስት ለአመታት የሲፊሊስን ናቹራል ኮርስ ማጥናት ፈልጎ ስለነበረ ብቻ መንግስት ሕክምና መኖሩን እያወቀ ዝም ብሏቸው ነበረ ጥቁሮቹን እና በብዙ ዲዚዝ ሪሌትድ ኮምፕሊኬሽኖች ብዙዎቹ ሞተዋል። አሁን ይሄ በቃ በከባዱ አንኢቲካል ነው እና አንዳንዴ የሀገር መሪዎችን ሁሉ ይቅርታ የሚያስጠይቅ ሁኔታ ሁሉ ይፈጠራል እና የአዲስ ሕክምና የምታወዳድር ከሆነ ሌላው ይህንን የምታወዳድርበት ግሩፕ ቤስት ፖስብል አቬለብል ኬር ማግኘት ይኖርበታል የሚለው ሊሰመርበት ይገባል። አይ መልካም፣ እንግዲህ ወደ አንተ ልመለስ። እንደዚህ አጠቃላይ ኦቨርቪው አይ ቲንክ ከመነሻው ጀምሮ አጠቃላይ እስከሚቋረጥበት ወይም ደግሞ ተጠናቆ እስከሚጠናቀቅበት ድረስ ያለው ሂደቶች በሙሉ ከሌሎች የመዝገብ አያያዞች በተለይ ኢትዮጵያ ውስጥ በምናውቀው ደረጃ ማለት ነው በጣም ለየት ያለ የዶክመንቴሽን ስርዓት አለው እና ስለሱ ብለህልኝ ቀጥታ ወደ አንተ ስራ ሄዳለሁ። አዎ ምንድን ነው መሰለህ ኢንቨስቲጌተርስ ፋይል የሚባል አለ። እያንዳንዱ ነገር ቢቻል ኢንሃርድ ኤንድ ሶፍት ኮፒ ካልሆነ ደግሞ ዲጂታሊ ሁሉ አንዳንዴ ደግሞ በሃርድ ኮፒ እንደ ኮንቴክስቱ ማለት ነው። እያንዳንዱ ነገር ዶክመንትድ መሆን አለበት። ዶክመንትድ የሚሆነው ደግሞ ለረዥም ጊዜ ኢቨን ጥናቱ ካለቀ በኋላ በማንኛውም ሰዓት ያ በዚህ ጥናት መሰረት ጥሩ ነው የተባለ ሴፍ ነው የተባለ ኢፌክቲቭ ነው የተባለ ኢፈካሽስ ነው የተባለ መድኃኒት ወይም ቫክሲን ገበያ ላይ ውሎ በኋላ ያልታየ ነገር ሊመጣ ይችላል። ለምሳሌ ታሊዶማይድ የሚባል መድኃኒት ትራያል ገበያ ላይ ከወጣ በኋላ ኢንተንድድ የሆነውን ፐርፐስ ሰርቭ እያደረገ ግን እናቶች ላይ እጅ እግር የሌላቸው ህጻናት እንዲወለዱ አደረገ እና ከዛ በኋላ ነው እንደውም አንድ መድኃኒት ሶስቱን የክሊኒካል ትራያል ፌዝ 1 2 3 አልፎ ገበያ ላይ ከዋለም በኋላ አራተኛ ፌዝ ያስፈልገዋል። ፋርማኮ ቪጂላንስ የሚባል ቪጂላንስ ማለት ዋችፉል ፎሎ አፕ ማለት ነው እና ኢቨን ማርኬቲንግ ፖስት ማርኬቲንግ አናሊሲስም ግዴታ ነው የተባለ ለዛ ነው እና ክሊኒካል ትራያል ላይ በላርጅ ስኬል ሰርተው ያላየኸውን ነገር እንደገና የምታይበት ሁኔታም የሚያስፈልግ መሆኑ ዲሳይድ የተደረገው እና ይሄኛውም እንደ አንድ ኢምፖርታንት ነገር መረሳት የሌለበት ነገር ነው እና በአጠቃላይ ለጤና ለህዝብ ጤና ምን ጥቅም ያመጣል፣ ሁለተኛ ደግሞ በሌላ መንገድ ሰው ላይ ሳይሞከር ይሄ ነገር ኤቪደንሱ ሊገኝ አይችልም ወይ የሚባለው ነገር በደንብ ታይቶ በከፍተኛ ጥንቃቄ በከፍተኛ ፎሎ አፕ የሚገባበት ሃይሊ ዲሲፕሊን የሆነ ነገር ግን ደግሞ ስትሮንግስት ፖስብል የሆነ ኤቪደንስ የሚገኝበት ፊልድ ነው እና በጣም ለሂውመን ላይፍ በጥሩ ሁኔታ ኮንትሪቢዩት የሚያደርግ ፊልድ ነው። አሁን ደስ የሚለው ነገር ብዙ ተማሪዎች በተለያየ ዲሲፕሊን ባክግራውንድ ያላቸው ሐኪሞች፣ ነርሶች፣ ጤና መኮንኖች በሁለተኛ ዲግሪ ደረጃ በአዲስ አበባ ዩኒቨርሲቲ እየሰለጠኑ ስለሆነ ኢትዮጵያ ጥሩ የክሊኒካል ትራያል ሀብ ትሆናለች ብዬ አስባለሁ። ከአሁን በኋላ በእኛ ጊዜ እንግዲህ 1 2 3 ሳይቶች ነው የነበሩት። አሁን ግን ብዙ ተስፋ እየታየ ካሉ ጥያቄ ወጣ ልበልና የኢትዮጵያ ውስጥ ቁጥር ማግኘት ከባድ ቢሆንም በአብዛኛው በሚለያዘው አብዛኛው የኢትዮጵያ ሕዝብ የትራዲሽናል ሜዲሲን ተጠቃሚ ነው ይባላል እና የትራዲሽናል ሕክምናን በክሊኒካል ትራያል ውስጥ ማሳተፍ የሚቻልበት መንገድ አለ ወይ? አሁን ለምሳሌ እኛ የምናውቀው በቀን ተቀን ኑሯችን የተለያየ የሕክምና የትራዲሽናል ሜዲሲን በአብዛኛው ህብረተሰቡ የሚጠቀምባቸው አሉና ያው የሴፍቲ ሁኔታቸው የመድኃኒትነት ባህሪነታቸው
በጥናትና ምርምር ያልተረጋገጡ ሊሆኑ ይችላሉ፣ ግን ህብረተሰቡ በስፋት ጥቅም ላይ የሚያውላቸው ማለት ነው። እና አንድ ሐኪም እነዚህን ከዘመናዊ ሕክምና ጋር አጣምሬ ክሊኒካል ትራያል ልስራ ቢል ያ ሁኔታ የሚፈቅድበት ስርዓት አለ ወይ? አዎ በትክክል እንደውም የሚገርምህ አሁን መንግስት ደረጃ በጤና ጥበቃ አንድ ትሬኒንግ ተሳትፍ ያለው ሁለቱ እንዴት ኮላቦሬት ያደርጋሉ ትራዲሽናሉ እና ዘመናዊው ህክምና እንዴት ይመጋገባል። አንዴ ታይላንድ ሄጄ ሁለት ትልልቅ የኒውዮርክን ትዊን ታወርስ የሚመስሉ ታወሮች ላይ ያሉ ሁለት ባለሙያዎች ሃይሊ ስፔሻላይዝድ የሆነ ኤክስፒሪየንስድ የሆኑ ከኮንቬንሽናሉ ከትራዲሽናሉም አንድ ላይ ሆነው ነው የሚሰሩት። እኛም ሀገር ያንን ኢንተግሬት የማድረግ ነገር አሁን በሰፊው እየተሄደበት ነው። አርማወር ሃንሰን ሪሰርች ኢንስቲትዩት ውስጥ አክቲቭ ፋርማሲውቲካል ኢንግሪዲየንቶችን አይደንቲፋይ አድርገው ወደ ክሊኒካል ትራያል እንዴት እንወስዳለን የሚል የራሱ የሆነ ምናልባት እነሱ በተሻለ ሊያብራሩ ይችላሉ። ትራዲሽናል ህክምናውንም ጋር ኮላቦሬት የሚያደርግ ዩኒት ሁሉ አላቸው እና ጥሩ የሆነ በትራዲሽናሉ ሳይድ ፕሮሚሲንግ የሆነ ሞለኪውል አይደንቲፋይ በሚደረግ ጊዜ ሳይንቲፊክ በሆነ መንገድ ኤክስትራክት ተደርጎ ፌዞቹን ጠብቆ ክሊኒካል ትራያልን አልፎ መድኃኒት የሚሆንበትን መንገድ እስካለኝ መረጃ መንግስትም የሚያበረታታውና ለዚህም ራሱ ዩኒት መድቦ በጤና ጥበቃም ሀሪም አካባቢ እየሰሩበት ያለ ነገር ስለሆነ ይህንን ሰው ሊያውቀው ይገባል። መልካም እንግዲህ ወደ አንተ ልምጣና እንግዲህ አንተ በጣም ሰፊ ልምድ አለ ከጎንደር ሜዲካል ስኩል ተነስተህ ያው አናቶሚ ፓቶሎጂስት ነህ። ከዛ ክሊኒካል ትራያል ላይ ከ30 ዓመት በላይ ቆይተሃል እና ምናልባት የአንተን ልምድ ማግኘት የሚፈልግ ሰው ካለ እና ምንድነው ፕሮቫይድ የምታደርጉት በዚህ ረገድስ ምንድነው እየሰራ ያለው በክሊኒካል ትራያሉ ሳይድ ላይ ማለት ነው? እኔ ያው ያለኝን ኤክስፒሪየንስ ለኢንዲቪጁዋልስም በዚህ ጉዳይም ለሚጠይቁኝ ኦርጋናይዜሽንስ ቤት ሎካል ኦር ከኢትዮጵያ ውጭ እያካፈልኩ ነው ያለሁት። ከኔ ጋራም በክሊኒካል ትራያል ደግሞ የተለያየ ሶርት ኦፍ ሰብ ስፔሻሊቲ ፊልድ ላይ የሰሩ ባለሙያዎችም አብረውኛሉ በእኔ ጋራ በእኔ ኔትወርክ ዙሪያ እና እዚህ ኤኒበዲ ሲደመር ቅድም እንደነገርኩህ ከመንግስት ተቋማት ጋራ ክሎዝሊ ኮላቦሬት እያደረግኩኝ አንዳንዶች ጋር ወይም ተፈራርሜ እየሰራሁ ነው ያለሁት። ስለዚህ ክሊኒካል ትራያል ሪሌትድ ኤኒ ጥያቄ፣ ልምድ ኦር ኤኒ ኮሜንት ኦር ኢንፑት የሚፈልጉ ከሆነ ኮንታክቴን ላንተ ሰጥህና በዛ መሰረት ሊያገኙ ይችላሉ። በጣም ሳፖርት ለማድረግ ሜንተር ለማድረግ አዲሱን ጀነሬሽን በጣም ዝግጁ ነኝ። ሌሎች ስራዎችም አሉኝ። በሌላ ስራዎቼ ነው ሜንሊ ጊዜ ያለው፣ ግን ቢሆንም ደግሞ ይሄንን ፊልድ በጣም የምወደው በዚህ ዙሪያ ሊሰሩ የሚፈልጉትን ሰዎች ደግሞ መደገፍ በጣም ደስ ይለኛል እና ሬዲ ነኝ። ኮንታክቴን ሰጥህና በዛ መንገድ መመካከር እችላለሁ ማንኛውም ቦዲ ጋር። አይ በጣም መልካም፣ እጅግ በጣም መልካም ቆይታ ነበረን። ያው ኔትወርክ እያስቸገረህ እየታገልክ ነውና ስለ ቆይታ እጅጉን አመሰግናለሁኝ። ምናልባት መጨረሻ ላይ ቀረ የምትለው ሀሳብ ካለ እድሉ ልስጥህ። እንደዚህ ኢትዮጵያውያን በተለያየ ሙያ በተለያየ ዓለም ላይ ጥሩ ልምዶች ጥሩ ሙያዎች ኖሮን የተለያየ ኮሚኒቲዎችን ሰርቭ እያደረግን ነው። እንደዚህ ፑል የሚያደርግ እንትን ኔትወርክ የሚፈጥር ፕላትፎርም ሲኖር ያ ሲነርጂ ሀገራችን ላይ ብዙ ነገሮችን መቀየር ብዙ የበሽታ ችግሮችን የሚፈታ መፍትሄ የሚሆኑ ነገሮችን ሊያመጣ ስለሚችል ያንን ነገር መበረታታት አለበት። አንተን እደግ ተመንደግ በማለት ነው መጨረስ የምፈልገው። አይ በጣም አመሰግናለሁ ዶክተር ጀማል ጊዜን ሰውተህ እዚህ ስለተገኘህልን። ተመልካቾቻችን እንግዲህ እዚህ በምትመለከቱት አድራሻ መሰረት ያው በክሊኒካል ትራያል ጥያቄ ያላችሁ ወይ ደግሞ ክሊኒካል ትራያል ኢኒሺየት ለማድረግ ሀሳብ ያላችሁ ዶክተር ጀማልን ማግኘት ትችላላችሁ ማለት ነው። እንግዲህ ለዛሬ ዘንላችሁ የቀረብነው ፕሮግራም ይህን ይመስላል። እንግዲህ መልካም ቆይታ